ከ10 በላይ ተማሪዎች በጸጥታ አካላት ከዶርማቸው ተወስደዋል፣ ከትምህርት የተባረሩም አሉ ሲሉ የደባርቅ ዩኒቨርሲቲ ተማሪዎች ተናገሩ። 5 ተማሪዎች ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው የተወገዱ ሲሆን 19 ተማሪዎች ከፍተኛ የጽሁፍ ማስጠንቀቂያ እንዲደርሳቸው ተደርጓል። ከሳምንት በፊት ርቦናል ምግብ ይስተካከልን በሚል ጥያቄ ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸው የሚታወስ ሲሆን በወቅቱ አመጽ ቀስቅሰዋል የተባሉ ተማሪዎች ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውና የተባረሩም እንዳሉ ተማሪዎቹ እየገለጹ ናቸው። ከዳር 27 ቀን 2018 ዓ.ም 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎቹ ሲገልጹ የተወስተዋሉ ሲሆን አንዳንዶቹ ደግሞ የተወሰዱት ተማሪዎች ቁጥር ወደ 17 አድርሰውታል። ሌሎቹ ደግሞ የ17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉም ገልጸዋል። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኮሰብን ሲሉ በሰላማዊ ሰልፉ ወቅት የደረሰባቸውን በማስታወስ ያማሩት ተማሪዎቹ አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ የተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄ እንዲሰጥ ጠይቀዋል። የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ በበኩላቸው የጽሁፍ ምላሽ ሰጥተዋል። በዚህም በዩኒቨርሲቲያችን ህገወጥ ሰልፍ በመመሩና ባስተባበሩ የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ተገቢውን ማጣራት ተደርጎ የአካዳሚክና የዲሲፕሊን ቅጣት ተላልፏል ብለዋል።